የሚተላለፍበት ወንጌል የሚሰበክበት ዘንባባው ራሱ ወንጌል ነው። አህያይቷ ወንጌል ናት። መድኃኒተ ክርስቶስ በአህያይቷ ላይ ወንጌል ተቀምጦ እንግዲህ የራሱ ወንጌል ነው። ሊቃውንቱ ቤተክርስቲያን መቅደሱን መዞራቸው ወንጌልን ክርስቶስን እንግዲህ እየሰበኩ እንዲህ ነበረ ዮም ሰላምኪ ዛሬ ነው ሰላምሽ እያሉ ስለ ሰላም መምጣት ስለ ሰላማዊ ክርስቶስ በዝማሬ የቅዱስ ያሬድን የድጓውን ድርሰት በጣም በዝማሬ ዲያቆናቱ ደግሞ ከዳዊት መዝሙር አስቀድሞ የተተነበየውን እያዜሙ ሊቃውንቱ አብረው ደግሞ የድጓውን ድርሰት እያቀናበሩ ሲያጣጥሙ ነበርና በአባታችን መሪነት ይሄ ሁሉ እንግዲህ ሥርዓተ ቤተ ክርስቲያን ነው። እቺ ቤተ ክርስቲያን እንከን የለሽ ምንም ተሰርታ መድኃኒተ ክርስቶስ በቀራንዮ ላይ የሰራት ሊቃውንቱ ደግሞ እንደገና ደግሞ ያደመቋት አባቶቻችን ቤት ናት። ለእኛ የተሰጠችን ባደራ እኛም ዛሬ ደግሞ ተቀባብለን ወደፊትም የምናሻግራት እንዲህ የደመቀች ቤተ ክርስቲያን ናት። ይህችን ቤተ ክርስቲያን የፈጠረ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አመስግኑት በድጋሚ የምስጋና ቀን ስለሆነ። ከዚህ በመቀጠል ዘንባባም ይሰጣል። ውስጥ ላይ አሐዱ አብ ተብሎ የተቀደሰበት በኋላ ላይ ነው። ስለዚህ ይህንንም ሳትወስዱ እንዳትሄዱ። ምናልባት ያደረግነው ዘንባባ ተባርኮ ከሆነ እሷ ካልተባረከ ችግር የለም መጣል ይቻላል። ተባርኮ ከሆነ ግን ውስጥ ወስዳችሁ ቅዠት ያለባችሁ የሀብት ችግር የብዙ ነገሮች በኋላ ማብራሪያ ሰጣችኋለሁ። እሱን ታደርጋላችሁ ማለት ነው እና የተባረከውን ይዛችሁ እስክትሄዱ ድረስ ተረጋጉ እንላለን። በአባታችን መሪነት በኋላ የሚሰጠው አሁን ቀጥታ ወደ ዝማሬው አገልግሎት ነው።